እንኳን ወደ ሁለቱ ሸክሞች በሰላም መጣችሁ። ዛሬ አንድ መራራ ግን ደግሞ ነፃ የሚወጣ እውነት እነግራችኋለሁ። በዚህ ምድር ላይ ስንኖር ከሸክም ነፃ የምንሆንበት አንድም ቀን የለም። ሁለቱንም ሸክም አለብን። ልዩነቱ ግን የትኛውን ሸክም ለመሸከም መረጥን የሚለው ላይ ነው። ወዳጄ ሆይ ወይ የዲሲፕሊን ወይ የስርዓት ሸክምን ትሸከማለህ፣ ወይ ደግሞ የጸጸት ሸክም ትሸከማለህ። የዲሲፕሊን ሸክም የሚመዝነው ጥቂት ግራም ነው። የጸጸት ሸክም ግን የቱን ያህል ይከብዳል? ዛሬ በዚህ ቪዲዮ ውስጥ ህይወታችሁን የሚቀይሩ 10 ቁልፍ ነጥቦች እና በድህነትና በጸጸት ውስጥ አልፎ የዓለም ድንቅ ሰው የሆነችው ጄኪ ሩዊሊንግን ታሪክ እናያለን። ይህ ቻናል 100,000 ቤተሰብ እንዲሞላና የብዙዎችን ህይወት እንዲቀይር አሁኑኑ ሰብስክራይብ በማድረግ በዚህ ታላቅ ጉዞ አካል ይሁኑ። ካደረጋችሁ እንጀምር። አንደኛ፣ የምርጫ ጂኦግራፊ። ህይወት የምርጫዎች ድምር ውጤት ነች። በየቀኑ የምናደርጋቸው ምርጫዎችና እንደ መስመር ናቸው። ዛሬ የምንመርጠው ትንሽ ዘመም ያለ መንገድ ከቆይታ በኋላ ካሰብንበት ግብ በብዙ ኪሎ ሜትሮች ያርቀናል። ለምሳሌ ዛሬ ጠዋት ፌስቡክ ላይ የምታጠፉት 10-30 ደቂቃ ትንሽ ልትመስል ትችላለች። ነገር ግን ያችን 30 ደቂቃ ለ10 ዓመታት ብታሰራው የህይወትን ሙሉ 1 ዓመት ለሌላ ሰው ስኬት ገቢ እያደረግክ ነው ማለት ነው። ዛሬ ለምታደርገው ለእያንዳንዱ አዎ ነገ የምታጣው ነገር አለ። ስለዚህ ምርጫ ጥቂት ግራም የሚመዝን የዛሬ ጥረት ይሁን ወይስ ቶን የሚመዝን የነገ የጸጸት ዋጋ? ምርጫው ያንተ ነው። 2. ዲሲፕሊንን ራስን መውደድ ነው። ብዙዎቻችን ዲሲፕሊን ሲባል እንደ ወታደር ቤት ግትርነት ወይም ራስን መቅጣት ይመስለናል፣ ግን እውነታው ተቃራኒ ነው። ዲሲፕሊን ማለት ለምትወደው የነገ ማንነትህ ዛሬ የምትሰጠው ታላቅ ስጦታ ነው። ለምሳሌ ዛሬ ጣፋጭ ነገር ከመብላት መቆጠብህ ነገ ለሚኖረው ጤነኛ ማንነትህ ያለ ፍቅር መግለጫ ነው። ዛሬ ተኝቶ ከመዋል ይልቅ መጽሐፍ ማንበብ ነገ ለሚኖረው ስኬታማ ማንነትህ መንገድ መጥረግህ ነው። ዲሲፕሊን የሌላው ሰው የሁኔታዎችና የስሜቶቹ ባሪያ ነው። ስሜትህ ተኛ ሲልህ አልተኛም የምትለው ራስን ስለምትወድና የተሻለ ቦታ እንድትደርስ ስለምትፈልግ ነው። 3. የጸጸት መልስና ክብደቱ። በዓለማችን ላይ ትልቁ መቃብር የተቀበሩ ሰዎች ያሉበት ሳይሆን ያልተሳኩ ህልሞችና ያልተሞከሩ ዓላሞች ያሉበት መቃብር ነው። በ80 ዓመትህ ዕድሜ መለስ ብለህ ስታይ ለምን ያለ አልሞከርኩትም የሚለው ጥያቄ ልብህን እንደ ብረት ይጫነዋል። የጸጸት ሸክም የሚከብደው የሚቀየርበት ጊዜ ስላለፈ ነው። ዛሬ የምትሸከመው ድካም ነገ በደስታ ይተካል። ዛሬ የምትመልሰው ድካም ግን ነገ በማይቀየር ጸጸት ይተካል። የጸጸት መንፈስ እረፍት አይሰጥህም። ስለዚህ ዛሬውኑ ያንን ከባድ ሸክም ላለመሸከም ወስን። 4. የግራም እና የቶን ህግ። የዲሲፕሊን ሸክም በየቀኑ የምትወስዳት ትንሽዬ ግራም ነች። ለምሳሌ በየቀኑ ለገጽ ማንበብ አይከብድም። ነገር ግን ይህን ሳታደርግ ቀርተህ ከ10 ዓመታት በኋላ ስትነቃ እውቀት በማጣትህ የምታጣው እድል በቶን የሚመዝን ኪሳራ ያመጣብሃል። በየቀኑ $1 መቆጠብ ቀላል ግራም ነው። ነገር ግን በእርጅና ጊዜ ለችግር መጋለጥ ከባድ ቶን ነው። ዛሬ የምንንቃቸው ትናንሽ ስህተቶች ነገ ተከማይቶ ተራራ ይሆናሉ። ተራራውን ከመሸከም ዛሬ ጠጠራ መሸከም ይቀላል። 5. የአካባቢ ዲዛይን እና መርዛማ ሸክሞች። ብዙ ጊዜ የምንሸከመው ሸክም የእኛ ሳይሆን የሌሎች ሰዎች ነው። በዙሪያ ያሉ ሰዎች ያንተን ማንነት ይወስናሉ። ሰነፍና ተስፋ የቆረጡ ጓደኞች ካሉ አንተም ሳታውቀው የእነሱን ተስፋ ቢስነት ትሸከማለህ። እነዚህን ሰዎች የመሸኘት ሸክም መጀመሪያ ላይ ሊከብድህ እና ብቸኝነት ሊሰማ ይችላል። ነገር ግን ያንን ጊዜያዊ ሸክም ተሸክመህ ራስህን ነፃ ካላወጣ አብራቸው የመስጠም ቶን የሚመዝን ሸክም ይጠብቅሃል። ነስር ለመሆን ከድሮች ጋር መቧጨቅ ማቆም አለብን። 6. የስሜት ብልህነትና የይቅርታ ሚስጥር። በውስጣችን የምንሸከመው ቂምና ጥላቻ ልክ እንደ ትኩስ ፍም ነው። ሌላውን ሰው ለማቃጠል ብለህ በእጅህ የምትይዘው ፍም መጀመሪያ የሚለበልበው አንተኑ ነው። ይቅርታ ማድረግ ማለት ሌላኛው ሰው ትክክል ነው ማለት አይደለም። ይቅርታ ማለት ይህ ሰው በውስጤ የከመረውን ቆሻሻ ሸክም አራግፌያለሁ ማለት ነው። ቂምን ተሸክሞ ስኬት ላይ መድረስ አይቻልም። ልብህ ሲቀል ጉዞ ይፈጥናል። ዛሬ ያንን የበቀል ሸክም አውርደህ በይቅርታና በሰላም ተካው። 7. የፋይናንስ ክብደት። በገንዘብ ረገድ 2 ሸክሞች አሉ። አንደኛው ዛሬ ራስን ገዝቶ ነገ ባለህበት የመሆን ሸክም ነው። ሁለተኛው ዛሬ ተዝናንቶና ተበድሮ ነገ የዕዳና የችግር ባሪያ የመሆን ሸክም ነው። ብዙ ሰው ዛሬ ፎቶ ለመነሳትና ሰውን ለማስደመም ሲል የማይችለውን ወጪ ይሸከማል። ይህ የሰው ምን ይለኛል ሸክም ነገ ለክፉ ድህነት ይዳርጋል። ዛሬ በገንዘብ ላይ ስርዓት ካላበጀህ ነገ ገንዘብ በአንተ ላይ የባሪያነት ቀንበር ይጭንብሃል። 8. የአካል ብቃትና የጤና አምድ። ሰውነታችን የምንኖርበት ብቸኛው ቤት ነው። ዛሬ ለስፖርትና ለጤናማ ምግብ የምትሰጠው ጊዜ የዲሲፕሊን ሸክም ነው። ይህ ሸክም ጤነኛ፣ ንቁና ብቁ ያደርጋል።
ይህን ሸክም አልሸከምም ካልክ ግን ነገ የህመም የድካምና የሆስፒታል ውጪ ሸክም ይጠብቃል። ዛሬ ላብን መሸከም ነገ በሽታን ከመሸከም እጅግ የላቀ አማራጭ ነው። ሰውነትህ ጠንካራ ሲሆን የአእምሮ ማንኛውንም የህይወት ፈተና ለመሸከም ዝግጁ ይሆናል። 9. የአእምሮ ጥንካሬና የእውቀት ሸክም። በመረጃ በበዛበት በዚህ ዘመን አእምሮን በምን ትመግበዋለህ? በማይረቡ ወሬዎችና በቲክታክ ቪዲዮዎች ወይስ አዳዲስ ክህሎቶችን በመማር? መማር ሸክም አለው፣ ትኩረት ይጠይቃል፣ ድካም አለው። ነገር ግን ድንቁርናና ከዛ በላይ የሚከብድ ሸክም ነው። የማያውቅ ሰው ሁልጊዜ በጨለማ ውስጥ ነው። የሚመረመረውም ሌላ ሰው ነው። የራስህ እውቀት ሲኖር ግን የህይወትን መሪ ትጨብጣለህ። ዛሬ የመጽሐፍትን ክብደት ተሸከም፣ ነገ የድንቁርናን ሰንሰለት እንዳትሸከም። 10. የውርስና የኃላፊነት ሸክም። በመጨረሻም አንተ የፈጠርከው ለራስህ ብቻ አይደለም። የቤተሰብን ታሪክ የመቀየር ለልጆች የተሻለ መንገድ የመምረጥና ለሀገር የሚተርፍ ስራ የመስራት የታላቅነት ሸክም አለብን። ይህ ሸክም ኩራት ነው። ይህ ሸክም ዓላማ ወይም ፐርፐዝ ይሰጣል። ለምን እኖራለሁ ለሚለው ጥያቄ መልስ የሚሆነው የምትሸከመው የኃላፊነት መጠን ነው። ታላላቅ ሰዎች ታላቅ ሸክም የተሸከሙ ናቸው። ዛሬ ያንን ሸክም በደስታ ተቀበሉ፣ ምክንያቱም አንተ የተመረጥከው የትውልድ ድልድይ እንድትሆን ነው። ድንቅ ታሪክ እንመልከት። ጄኪ ሮሊንግ። የዓለምን ታሪክ የቀየሩ ሰዎች ሁሉ መጀመሪያ የከፋ ሸክም የተሸከሙ ነበሩ። የሃሪ ፖተር ደራሲ ጄኪ ሮሊንግን እንውሰድ። ይህች ሴት መጽሐፏን ከመጻፏ በፊት የምትሸከሙ ሸክም ከባድ ነበር። እናቷ ሞታለች፣ ትዳሯ ፈርሷል፣ ስራ አልነበራትም። በዙሪያ ላይ ደግሞ የጭንቀት ወይም ዲፕሬሽን በሽታ ሰለባ ነበረች። ልጇን ለማሳደግ በመንግስት እርዳታ ነበር የምትኖረው። በዚያ ጨለማ ወቅት ሁለት ምርጫ ነበራት። ወይ ዕጣ ፈንታዬ ነው ብላ በጸጸት ሸክም ተደፍታ መቅረት፣ ወይ ደግሞ በብርድ እየተንቀጠቀጠችን ቢሆን መጽሐፏን የመጨረስ የዲሲፕሊን ሸክምን መምረጥ። እሷ ሁለተኛውን መረጠች። 12 የህትመት ድርጅቶች አይሆንም ብሎ አባረሯት። እርሷ ግን ተስፋ አልቆረጠችም። ዛሬ እርሷ ቢሊዮነር ብቻ አይደለችም፣ ለቢሊዮነሮች ተስፋ የሆነች የጥንካሬ ምልክት እንጂ። ሸክሟን ስለመረጠች ዓለም ስሟን ጠራችው። ይህ ታሪክ የኔና የእናንተም ታሪክ ሊሆን ይችላል። እኛ እነዚህ ሁለቱ ሸክሞች ላይ የምንፈልገውን ተራም ተመልካች ሳይሆን ህይወቱን ለመቀየር የቆረጠ ጀግና ነን። 100,000 ቤተሰብ ለመብላት ጥቂት ነው የቀረን። ይህ መልእክት ልባችሁን ነክቶት ከሆነ አሁኑኑ ሰብስክራይብ አድርጉ። ኮሜንት ላይ ደግሞ የዲሲፕሊን ሸክምን መርጫለሁ ብላችሁ ጻፉልኝ። እያንዳንዱን ኮሜንት አነባዋለሁ። መንገዱ ዳገት ሊሆን ይችላል፣ ግን ከላይ የሚታየው እይታ ለደከሙበት ዋጋ ይሰጣል። ሸክሙ እንዲቀልላችሁ በርቱ፣ ጠንክሩ። እኔ ፍሌክስ ነበርኩ። ይህ ሁለቱ ሸክሞች ነው። ሸክሞቹ መርጣችሁ ከሆነ ተሸከሙ፣ ካልሆነ ግን ሸክሙ በራሱ ይመርጣችኋል። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።